እናንተ የግምጄን ኢንተርቪው ያያችሁት? ፈጣሪ አንድ አድርጎ አይደለም እንዲፈጠረን እኛ ለምንድነው ማንለወጠው? በጣም ነው ማደንቀው ጠንካራ ሴት ለራሷ ለቤተሰቦቿ ያላት ክብር። ሰላም እንዴት ናችሁ? ሰላም ነው እናንተ? ዛሬ ማለት ነው ድምጼ ትንሽ ቀየር ብሏል፣ ግን ቢሆንም ችግር የለውም። ደህና ናችሁ? ግን እንዴት ናችሁ? እኔ እንደዚህ እናፈቃለሁ እንዴ ማለት ገና ከሁለት ቪዲዮ ነው የለቀኩት። ትንሽ በርከት ካልኩ ካደረኩማ በቃ እናፍቃለሁ ማለት ነው። እጃላውልም ይሆን እኔ ምላችሁ ዛሬ አንዳንድ ነገር ማለት ልጠይቃችሁ ነው። እናንተን ዛሬ የመጣሁት ልጠይቃችሁ ነው። እናንተ መልስ ትሰጣላችሁ፣ እኔ ደግሞ ጥያቄ አቀርባለሁ። ሰው ሀገር ያለን ሰዎች እንለፋለን፣ እናሰራለን፣ ብዙ ነገር እናደርጋለን። ግን ማንኛችን የተለወጥ ነው? እውነት ግን እየተለወጣችሁ ነው ማለት? እስኪ ሀሳባችሁን አጋሩን። እየተለወጣችሁ ነው? ስንት አመት ሙሉ ሰው ሀገር ነን። እስኪ አስቡት። እኛስ አሁን ነው የመጣ ነው። 10 አመት 15 ምናምን የከረሙ ሰዎች አሉ፣ ግን ምንም የላቸውም። ግን ለምንድን ነው? እኔ አይገባኝም። ማርያም አስቡት። 10 አመት በሰው ሀገር ልጅ ያላቸው ሰዎች አሉ። ልጆቻቸው እንኳን አድገው ድጋሚ እየመጡ ነው፣ ግን ሀገር ቤት ምንም የላቸውም። እንኳን ሀገር ቤት እዚህ ሀገር ለራሳቸው እንኳን አይሆንም። ለምንድን ነው ግን? እውነት ግን የምፈልጉበት ቦታ ደርሳችኋል? ማለት እዚህ ሀገር ብዙ አመት የከረማችሁ ሰዎች የምፈልጉበት ማለት የምፈልጉበት ነገር ደርሳችኋል? ታውቃላችሁ? ኢትዮጵያ እያለን እኛ በሁለት አመት ውስጥ ነው እቅዳችን። የብዙዎች እቅድ ነው በነገራችን ላይ፣ ማንንም አይደለም። ከሁለት አመት ሰርቼ ከዛ ቤቴን ሰርቼ በአንድ አመት ቤቴን ሰራለሁ፣ ከዛ በአንድ አመት ለጄ ብር ይኖረኛል ሀገር ቤት እመጣለሁ ይባላል። እንኳን ሀገር ቤት አይደለም ይሄው አመታት አስቆጠረ። እውነቴ ነው። ግን እውነት ቆይ እውነት እንሰራለን? የት እየሄደ ነው ብሩ? የት ነው የሚሄደው? እስኪ ንገሩኝ። ማለት አንድ ሰው እኮ ለምሳሌ 2,000 ብር ቢከፈለው በአሁኑ እንኳን እስከ 80 እስከ 90 ሺህ ብር ይከፈለዋል። እሺ በአሁኑ አሁን ነው እንደዚህ የመከፈል የጀመረው። ግን በ30 ምናምን 2030 ብር በዚህ ሀገር ኢትዮጵያ ደግሞ 30 ሺህ ብር በሚከፈልበት ጊዜ እና ምን እየተደረገበት ነው ብሩ? ማለት ብዙዎቻችን ጋር እንሰራለን፣ ግን ማለት ምንም የለም። ለምንድን ነው? ማለት ለኛ ላበሾች ብቻ ነው ለፍታችሁ ጥራችሁ ማለት እንደዚህ ጥራችሁ ለፍተንም ጥረንም እኮ አልሆነልንም። እስኪ አስቡት አረቦችን እስኪ እናያቸው። ማለት አይታችሁ አታውቁም? እንደዚህ አሁን ለምሳሌ አንድ ቤተሰብ ቢኖር ልጆቻቸውን ማለት የመንግስት ይማራሉ ትምህርት ቤት ለውም ተንደላቀው። እስኪ አስቡት ልጆቻችን ይማራሉ፣ ከዛ እነሱ ደግሞ ይወልዳሉ፣ እነሱም እንደዛው ተንደላቀው ምንም አይቸግራቸውም። ቆይ ለኛ ላበሾች ብቻ ጥሩና ግሩና ስሩ ብሎ የተባል ነው? ዲሽ ጥረንም ግረንም በተሳካ ዲስም እኮ አይሳካ። ለምንድን ነው? እኔ አንዳንዴማ ፈጣሪ አንድ አድርጎ አይደለም እንዲፈጠረን እኛ ለምንድን ነው ማንለወጠው? እንለፋለን፣ እንሰራለን። እነሱ እኮ ትንሽ እየከሰሩ በቃ የሀብታም ማማ ውስጥ ነው የሚደርሱት። እኛ እስኪ አስቡት፣ የኛ እጥፍ ይሰራሉ፣ እነሱ አይሰሩ። እና እኛ ወይ ብሩን እየበላ ነው እየተቀለልን ወይስ እንዴት ነው? ማለት ብዙዎች ከሚባሉት ለራሳቸው ምንም የላቸው ማለት እስኪ እያያችሁት ነው ማለት በአንዳንድ ህይወታቸው በሚናገሩት። እንዴ እናንተ ሰው ጋር ምን አስኬዳችሁ? ቆይኛው ጋር በራሳችሁ ህይወት አተውት። እስኪ ምን አድርጊያለሁ እንዴ? ራሳችሁን ዞር ብላችሁ ተመልከቱት። ለራሴ ምን አድርጊያለሁ ብላችሁ አስባችሁ አታውቁ? እስኪ ዞር ብላችሁ ራሳችሁን ተመልከቱ። ቁጭ እስኪ ስልኩን አስቀምጡትና የዛሬ ለምሳሌ ዛሬ 5 አመት ቢሆን የመጣችሁት፣ እስኪ የዛሬ 5 አመት ከመጣችሁ ጀምሮ የሰራችሁት ብር አባዙት። ባታባዙትም በቃ ሙሉውን 2,000 ብር እያሰባችሁ እውት ምንድነው የተደረገበት? ብዙዎቻችን ኢትዮጵያ ያለ ሰው ደግሞ ያመት ደሞዛችሁን ያስብና
እናንተ እኮ 1 ሚሊዮን 2 ሚሊዮን ነው የምትሰሩት። እናንተማ ሀብታም ናችሁ ይሉናል እንግዲህ እንደምታውቁት ማለት ነው። እኛ እሺ ምን አለን? እንዴ እውነት ይገርመኛል። ብዙ ሰዎች እናንተ እኮ ሀብታም ናችሁ ምናምን ይሉናል። ባንካችሁ ራሱ ሞልቷል፣ ሞልቶ ተሰርፍፎ ይላሉ። አስቡት፣ እኛ የምናውቀውን እናውቃለን። እና ብዙዎቻችን ሰው ሀገር የምንኖር ሰዎች ለምንድነው ማያልፍልን? ለምንድነው ማያልፍልን? አይ እኔ እንደው አይገባኝም። ለምንድነው ማይገባኝ? ማልቀስ ይችላል ያለው አይገባኝም። እና እስኪ እናያለን እና መፍትሄ ሆነ እናያለን በኋላ ማለት ነው። እናንተ የግምጄን ኢንተርቪው ያያችሁት? እኔም ጥሩኝና እስኪ የሚጥረኝ ሰው ፈልጉ ማለት ነው። ሄጄ ለዘበራርቅ እናንተም ቀን ይወጣላችኋል። ምንድነው ማለት ነው? ፈመሱ ማለት እናንተም ፈመሳችሁ ነው። ምን ይላሉ? እውነት ኢንተርቪውን አያችሁት? የግምጄን ኢንተርቪው ፎቶዋን ለጥፈላችኋለሁ ካላወቃችኋት ማለት ነው። ያያችሁት ሰዎች ግን አስተያየት ጻፉ። እውነት ያያችሁት ሰዎች ማለት ነው። እንዴት አያችሁት? እኔ አንዳንዴ ስቃለሁ፣ አንዳንዴ ማዝናለሁ። ያው ብቻ ግን ጥሩ ነው። ምክንያቱም እሷ ለመፈመስ ተጠቀመችበት። እኔ ሌላ ምንም ብለው የለም። እኔ ምንም ስለማላቅ እና እኔም እንደሷ መዘበራረቅበት ሚዲያ ባገኘሁና አሁን ማለት ነው ለሴቶች ነው ይሄ ጥያቄ ማለት ነው። ዛሬ ጥያቄ በጥያቄ አበዛውባችሁ። እዚህ ሀገር ብዙ ሴቶች ያወራሉ ማለት ፍቅረኛ ምናምን ያወራሉ። ፍቅረኛ ነው የሚባለው መቼም ሌላ ምን ይባላል? ገራስ ጀምሮ ቁጣልኝ እና እዚህ ሀገር ስትጀናጀኑ እና ኢትዮጵያም ይሁን እዚህም ይሁን ሳውዲ ያላችሁ ሴቶች ሳውዲም ይሁን የትም ሆኖ ብቻ ስደት ያላችሁ ሰዎች አንድ ሰው ትጀናጀናላችሁ ኢትዮጵያ ማለት ነው። ኢትዮጵያ ቢሆን ለምሳሌ እሺ ተባብላችሁ አንድ ላይ ሆናችሁ ማለቴ ለምንድነው ብር ላኪልኝ ሲሉ ሰምልኩት ማለቴ ለምን? እሺ ለአንዴ ላኪለት ይሁን ለመማሪያም ብለን እናስበው። ማለት ትንሽ 10,000 ብር ከሆነ ብቻ ነው በኢትዮጵያ ጭራሽ 200 አስቡት እንግዲህ እኔ 200 አውጥቼ ለማላቀው ሰው ደሞ እኮ በኋላ ዞር ብሎ አላቅሽም ሲልሽ ነው አንጀት ይረር ማለት አንጀት ቅቤ የሚጠጣው። ሴቶች ቆጠብ በሉ። ሴት ቆጠብ ስተና ጥሩ። ዝም ብላችሁ ላመጣችሁ ሰው ብር አትበትኑ ማለት እስኪ ይቆጫችሁ። ሌላው ይቀር መላኩን ተውት። ለቤተሰብ ሳታስፈቅዱ ምናምን ተውት። እንዲው ቆይ ጉልበታችሁ አይቆጫችሁም? እኔ ይቅርታ አርጉልኝና የሰራሁት ገንዘብ 1 ብርም ቢሆን ብጥፋብኝ አልወድም። የሌላ ሰው ግን ቢሆን ሚሊየር ቢጠፋም እኔ ግድ አይስጠኝም። ግን እኔ የራሴ በምክንያት ካላወጣሁት በስተቀር እኔ ገንዘቤ ሲወጣ ይነደኛል። ይቅርታ አርጉልኝ ስለኔ ነው ያወራሁት። ይነደኛል እና እንደዛ ነው። ሴቶች ብራቸውን ያዙ፣ አትጃጃሉብኝ። እስኪ ወንድ ማን ነው አሁን የሚያቀምስ ብር ይሰጣችኋል? ዝም ብላችሁ እየበተናችሁት ማጋጭት ነበር። በእናንተ ምክንያት እኛ መሰደብ አለብን። ያው እኛ ባንሆንም አንዳንድ ጥሩ ሴቶች አሉ። ማርያም እኔ በጣም ነው የሚያስደስትኝ ማለት ነው። እኔ ጠንካራ ሴት በጣም አድናቂ ነኝ። እኔ በጣም ነው ማደንቀው ጠንካራ ሴት ለራሷ ለቤተሰቦቿ ያላት ክብር ላላት ነገር ለመጣችበት አላማ የምትቆም ሴት በጣም ነው የምወደው። እኔ አላቅም እወዳለሁ ለምን እንደሆነ አላቅም። ራሷንም ቤተሰቧንም ሀገሯንም የምታስከብር ሴት እንዲህ ስትል ገና ስትታይ የምትፈራ ሴት ማለት ነው። እና በጣም ነው የምወደው። እኔ ማንም ትሆን ምንም አይመለከተኝም፣ ግን በጣም እወዳለሁ ጠንካራ ሰዎችን። እኔ እነዛ ነው ማበረታታው። ይቅርታ አርጉልኝ፣ እኔ የለውበትም ከሌላው